ሰላም ወገኖቼ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ዛሬ በጣም በቀላሉ የሚዘጋጅ የሻወርማ ቂጣ አሰራር ነው ይዤላችሁ የመጣሁት። ወደ አሰራሩ እንሄድ። በመጀመሪያ ውህዱን የማዘጋጅበት እቃ ውስጥ 2 ኩባያ ፍሩኖ ዱቄት ነፍቼ ጨምራለሁ። በመቀጠል ከግማሽ የሻይ ማንኪያ አነስ ያለ ጫው ጨመርኩኝ። እንዲሁም ሩብ የሻይ ማንኪያ ቤኪንግ ፓውደር ጨመርኩኝ። በመቀጠል በዚህ መልኩ ግብአቶቹን ካዋሃድኳቸው በኋላ 2 የሻይ ማንኪያ ቪኒገር ወይም አቼቶ ጨመርኩኝ። በመቀጠል 2 የሾርባ ማንኪያ የቀለጠ ያልተነጠረ ቅቤ ጨመርኩኝ። ቅቤ መጠቀም ካልፈለጋችሁ ዘይት መጨመር ትችላላችሁ። በመቀጠል 1 ኩባያ የፈላ ውሃ፣ ዱቄቱ በለካውበት ኩባያ ነው የተጠቀምኩት ጨምሬያለሁ። ውሃው የፈላ ስለሆነ እጄ እንዳያቃጥለኝ መጀመሪያ ወፈር ባለ ማማሰያ በዚህ መልኩ ካቀላቀልኩት በኋላ ለ5 ደቂቃ ያክል በእጄ ያሸዋለሁ። ቪኒገር ወይም አቼቶ መጠቀም ካልፈለጋችሁ ወይ ከሌላችሁ መተው ትችላላችሁ፣ ግን ብትጨምሩ ቆንጆ ነው። በኋላ ቂጣው እንዴትም ብታጣጥፉት በደንብ እጥፍጥፍ የሚል ለስለስ ያለ ላስቲክ ያደርግላችኋል። ለ5 ደቂቃ ያክል ካሸሁት በኋላ በላስቲክ ሸፍኜ ጨርቅ ደርቤለታለሁ። ለ20 ደቂቃ ያክል ረፍት እንዲያደርግ ካቆየሁት በኋላ እዚህ ጋር ያው ንጹህ ነው፣ ምግብ መስራበት ቦታ ነው። ካጸዳሁት በኋላ ትንሽ ፍሩኖ ዱቄት መስለስ አድርጌበታለሁ። በዚህ መልኩ ካደረኩት በኋላ 4 ቦታ እኩል አድርጌ አካፍለዋለሁ። በመቀጠል አንደኛው ዳምጬ እስካበስለው ወይም እስከምጋግረው ድረስ ሌላኛው ሊጥ እንዳይደርቅ በላስቲክ ሸፍኛ አቆየዋለሁ። በዚህ መልኩ በትንሽ ዱቄት ነው የሚዳመጠው፣ በቀላሉ ነው የሚዳመጠው። ብዙ ዱቄት ማያስፈልጋችሁም። በደንብ ቀጠን እስኪል ከዳመጥኩት በኋላ ይሄኛው የምታዩት ጎድጓዳ ሰፋ ያለ ሳህን አድርጌ በዚህ መልኩ ቆርጬ አንስቼለታለሁ። ዳርዳሩ በደንብ ክብ እንዲሆንልኝ፣ ቆንጆ እንዲሆንልኝ። በመቀጠል እዚህ ጋር እሳት ለኩሻለሁ። መካከለኛ ላይ ነው ያደረኩት እና ጋዝ ስትጠቀሙ ሰፋ ያለው ቦታ ብትጠቀሙ የተሻለ ነው። ቶሎ ቶሎ ገልበጥ አድርጋችሁ በዳርም በኩል አንድ ላይ ከመሃሉ ጋር ደርሶት እንድታወጡት። ሊጡ ቀጭንም ስለሆነ ቶሎ ነው የሚደርሰው። መቀጠል በዚህ መልኩ በእንቁላል መገልበጫ ገልበጥ አድርጋችሁ አብስላችሁ ማውጣት ነው። እንዳልኳችሁ እሳቱ በመካከለኛ ነው ያደረኩት እና ቂጣው ያው ሰፋ ያለ ተለቅ ያለ ስለሆነ ሰፋ ያለው ቦታ ነው ጋዙ የተጠቀምኩት። አሁን ይበቃዋል፣ በስሏል። እዚህ ጋር የኪችን ሶፍት ከስር አድርጌበታለሁ ሳህኑ ላይ ከስር አልቦት ውሃ እንዳመጣ ቂጣው። በመቀጠል እንግዲህ ሁሉንም አንደኛው ባሳየኋችሁ መልኩ ዳምጬ አብስዬ አብጥቻቸዋለሁ። ያው ጊዜያችሁን መውሰድ ነው ትርፉ። ሁሉንም ቪዲዮ ማስገባት ብዬ ስላመንኩ ነው ያላስገባው። ያው እንደምታዩት በደንብ ነው የተጣጣፈው እና እኔ እንግዲህ ማል ጠቀልል ነገር የለም። እንቁላል ቅቅል እንቁላል ነው የጠቀለልኩት። እናንተ ያው ሻወርማ ስታዘጋጁ ወይ ሌሎችም ነገሮች እንዲጠቅለል አድርጋችሁ ለቁርስ ምናምን መጠቀም ከፈለጋችሁ በዚህ መልኩ መስራት ትችላላችሁ። እንግዲህ በመጨረሻ ይሄንን ይመስላል። እስካሁን አብራችሁኝ ስለቆያችሁ ሁላችሁንም ከልብ አመሰግናለሁ። ሰርታችሁ ሞክሩት፣ ትወዱታላችሁ ብዬ አምናለሁ። ቤቴን ከወደዳችሁት ቤተሰብ አድርጉኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ቻው።